ሰላም ለእናንተ ይሁን ክቡራን የቻናላችን ቤተሰቦች፣ ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምር። በጋዛ እርዳታ ማከፋፈያ ማዕከል 21 ሰዎች መሞታቸውንና በርካቶች መቁሰላቸውን ዓለም አቀፉ ግብረሰናይ ድርጅት ቀይ መስቀል ገለጸ። የዩክሬን ድሮኖች በሩሲያ የጦር ጀቶች ላይ እጅግ ከባድ የተባለውን ጥቃት ፈጸሙ። ውድ የቻናላችን ቤተሰቦች ለደቂቃዎች ከኛ ጋር በሚኖራችሁ ቆይታ የእነዚህን አርዕስቶች ዝርዝር ዘገባ ታደምጣላችሁ። ወደ ዝርዝሩ አለፍን። በጋዛ እርዳታ ማከፋፈያ ማዕከል ቢያንስ 21 ሰዎች መሞታቸውን እና በርካቶች መቁሰላቸውን ዓለም አቀፉ ግብረሰናይ ድርጅት ቀይ መስቀል ገለጸ። በደቡባዊ ጋዛ በራፋህ በሚገኝ እርዳታ ማከፋፈያ ስለተከሰተውና ስላወዛገበው ጥቃት ቀይ መስቀል በጥይት ወይም በተተኳሽ ፈንጠርጣሪዎች በርካታ ሰዎች ተጎድተው ወደ ድርጅቱ የመስክ ሆስፒታል መምጣታቸውን ገለጸ። ዓለም አቀፉ የቀይ መስቀል ኮሚቴ 21 ሰዎች ሆስፒታል ሲደርሱ ሞተው የነበረ መሆኑን፣ ከተጎዱ 179 ሰዎች መካከል ደግሞ ሴቶች እና ህፃናት እንደሚገኙበት ገልጿል። የድርጅቱ መግለጫ ያወጣው በጋዛ ሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ በሰላማዊ ሰዎች ላይ ባነጣጠረና በእስራኤል ወታደሮች የተከፈተ ተኩስ የተነሳ ቢያንስ 31 ሰዎች መሞታቸውንና በርካቶች መቁሰላቸውን ገልጾ መግለጫ ካወጣ በኋላ ነበር። ነገር ግን የእስራኤል መከላከያ ኃይል የመጀመሪያ ደረጃ የምርመራ ውጤት በማለት ባወጣው መግለጫ ሰራዊቱ በእርዳታ ማዕከሉ አቅራቢያ ወይም ውስጥ ባሉበት ወቅት አልተኮስኩም ብሏል። የእስራኤል ጦር በተጨማሪም ባጋራው ተንቀሳቃሽ ምስል የታጠቁና ጭምብል ያደረጉ ሰዎች በአቅራቢያው በምትገኘው ካን ዩኒስ እርዳታ በሚቀበሉ ሰላማዊ ሰዎች ላይ ድንጋይ ሲወረውሩና ሲተኩሱ ያሳያልም ብሏል። ቢቢሲ የተንቀሳቃሽ ምስሉን ትክክለኛነት ማረጋገጥ አልቻልኩም ብሏል። እስራኤል ቢቢሲን ጨምሮ ዓለም አቀፉ የዜና ተቋማት ወደ ጋዛ እንዲገቡ አትፈቅድም። ይህም በግዛቱ ውስጥ ያለውን ነገር ማረጋገጥ አስቸጋሪ ያደርገዋል። የእርዳታ ማከፋፈያ ማዕከሉን የሚመራው የጋዛ ሂዩማኒታሪያን ፋውንዴሽን ሐማስ በቦታው ደርሷል ሲል የተናገረውን ጥቃት እና ጉዳት ውድቅ አድርጓል። እስከ እሁድ አመሻሽ ድረስ ስለተፈጠረው በትክክል ለማወቅ አስቸጋሪ ነበር። ዓለም አቀፉ የቀይ መስቀል ኮሚቴ በመግለጫው 179 ሴቶች እና ህፃናትን ጨምሮ በጅምላ የቆሰሉ ሰዎች በራፋህ የሚገኘው የቀይ መስቀል የመስክ ሆስፒታል እሁድ ዕለት ማለዳ ላይ ደርሰዋል ብሏል። አብዛኞቹ በጥይት ወይም በተተኳሽ ፈንጠርጣሪዎች ቆስለዋል። እንዲሁም 21 ታካሚዎች ደግሞ ሆስፒታል ሲደርሱ መሞታቸው ታውቋል። ቀይ መስቀል በመግለጫው ላይ የገለጸው የተጎዱ ሰዎች ቁጥር ከሐማስ የጤና ጥበቃ ሚኒስቴር መግለጫ የተለየ ይሁን አይሁን ግልጽ አላደረገም። ሁሉም ታካሚዎች የእርዳታ ማከፋፈያ ቦታ ለመድረስ ጥረት እያደረጉ እንደነበር ተናግረዋል ሲል የዓለም አቀፉ ቀይ መስቀል ኮሚቴ ገልጿል። ቀይ መስቀል የመስክ ሆስፒታሉ ከተቋቋመ 1 ዓመት የሞላው ቢሆንም በአንድ ክስተት በጦር መሳሪያ የቆሰሉ በርካታ ሰዎችን ሲቀበል ይህ የመጀመሪያው መሆኑን ተናግሯል። ሆስፒታሉ ያሉት 60 አገልጋዮች ሲሆን ይህም ካለው አቅም እጅግ የላቀ መሆኑን አስታውቋል። ድንበር የለሽ የሐኪሞች ድርጅት በበኩሉ ብዙ ሰዎች ጉዳት ደርሶ ምላሽ መስጠቱ እና ጉዳት የደረሰባቸው ሰዎች እየታከሙበት የሚገኘው የናስር ሆስፒታል የደም ባንክ ባዶ ነበር ብሏል። በዚህም የተነሳ የሕክምና ባለሙያዎቹ ደም በመለገስ የተጎዱትን ለመርዳት ጥረት ማድረጋቸውን ገልጿል። የድርጅቱ የድንገተኛ አደጋ አስተባባሪ ክሌር ማኔራ ክስተቱ ይህ አዲስ የእርዳታ አሰጣጥ ስርዓት ሰብአዊነት የጎደለው አደገኛና በጣም ውጤታማ ያልሆነ መሆኑን በድጋሚ አሳይቷልም ብለዋል። የዩክሬን ድሮኖች በሩሲያ የጦር ጀቶች ላይ ከባድ የተባለውን ጥቃት ፈጸሙ።
ዩክሬን በ4 የሩሲያ ወታደራዊ ካምፖች የሚገኙ 40 የጦር አውሮፕላኖች ላይ ተከታታይና ከባድ ጥቃቶችን መፈጸሟን አስታወቀች። ፕሬዝዳንት ቮልዲሚር ዜሌንስኪ በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን ገልጸው 34 በመቶ የሩሲያ ስትራቴጂክ ክሩዝ ሚሳኤል ተሸካሚዎችን መምታታቸውን ተናግረዋል። የዩክሬን ደህንነት ተቋም ጥቃቱን ለመፈጸም ለአንድ ዓመት ከግማሽ ያህል ሲያቅድ መቆየቱንም ተናግረዋል። ሩሲያ በ5 ግዛቶቿ ላይ የሽብር ተግባር መፈጸሙን አስታውቃለች። ጥቃቱ የተፈጸመው የሩሲያ እና የዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ዙር ድርድር ቱርክ ኢስታንቡል ከመገናኘታቸው በፊት ነው። ሁለቱ አገራት ጦርነቱን ለማጠናቀቅ ያስቀመጧቸው ቅድመ ሁኔታዎችን ተከትሎ በሁለተኛው ዙር ድርድር ውጤት ይመጣል ተብሎ እንደማይገመት ታዛቢዎች ተናግረዋል። የዩክሬን ባለስልጣናት በሳምንቱ መጨረሻ ቀናት ከባድ የሆነ የሚሳኤል ጥቃትና የድሮን ጥቃት መፈጸሙን ተናግረዋል። የሩሲያ ብሔራዊ መገናኛ ብዙሃን ኤጀንሲ ሪያ በበኩሉ የአገሪቱ የደህንነት መስሪያ ቤት በአገሪቱ ምስራቃዊ ክፍል ታቅዶ የነበረውን ጥቃት ማክሸፉን ዘግቧል። ሁለት ግለሰቦች በፕሪሞሪ ግዛት በባቡር ሀዲድ ላይ አሻጥር ለመፈጸም ሲንቀሳቀሱ በቁጥጥር ስር መዋላቸውንም ዘግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደ አውሮፓውያኑ አቆጣጠር የካቲት 2022 ዩክሬን ላይ ወረራ ከፍተው እስካሁን ጦርነቱ እንደቀጠለ ይታወቃል። ሞስኮ በአሁኑ ወቅት በአውሮፓውያኑ 2014 ከዩክሬን በኃይል የያዘቻትን ክሬሚያን ጨምሮ የአገሪቱን 20 በመቶ ግዛት ትቆጣጠራለች። የዩክሬን የደህንነት ተቋም ለቢቢሲ ኒውስ ዴይ እንደተናገረው በሩሲያ ላይ የተፈጸመው ጥቃት ወደ አየር ኃይል የጦር ሰፈር አቅራቢያ በስውር በተጠጉ ከርቀት ቁጥጥር በሚደረግላቸው በትክክለኛው ሰዓት ኢላማቸውን እንዲመቱ በተደረጉ ድሮኖች መሆኑንም ተናግረዋል። እሁድ ረፋድ ላይ በበርካታ ማህበራዊ ሚዲያ ላይ በተጋሩ ተንቀሳቃሽ ምስሎች ዜሌንስኪ የደህንነት ተቋማቸው ኃላፊ ቫሲሊ ማሊኡክን አሞግሰው ድንቅ የሆነ ውጤት ሲሉ የተካሄደውን ጥቃት አድንቀዋል። ጥቃት ያደረሱት 117 ሰው አልባ አውሮፕላኖች እያንዳንዳቸው የራሳቸው አብራሪ እንደነበራቸው ዜሌንስኪ ተናግረዋል። የዩክሬኑ ፕሬዝዳንት አክለውም በጣም የሚያስደንቅ ነው፣ ይህንን በይፋ መናገር እንችላለን። በሩሲያ ግዛት ውስጥ የኛ ኦፕሬሽን ቢሮ ከክልሎቻቸው በአንዱ ከሩሲያ የደህንነት ቢሮ አጠገብ ይገኛል። ዜሌንስኪ በጥቃቱ ላይ የተሳተፉ በሙሉ ሩሲያ ምላሽ ከመስጠቷ በፊት በሰላም ወደ ዩክሬን መመለሳቸውን ተናግረዋል። የዩክሬን የደህንነት ተቋም በሩሲያ ወሳኝ የአየር ኃይል ምድብ ላይ የደረሰውን ውድመት $7 ቢሊዮን የገመተ ሲሆን ተጨማሪ መረጃ በቅርቡ ይፋ እንደሚያደርግ ቃል ገብቷል። ዩክሬን አደረሱ ያለችው የጉዳት መጠን በገለልተኛ ወገን አልተረጋገጠም። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ መረጃ ያደመጣችሁትን ይመስል ነበረ። ከሰዓታት ቆይታ በኋላ ደግሞ በአዳዲስ መረጃዎች ተመልሰን እስክንገናኝ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ።